አንድ ቀን ታክሲ ላይ ሆኜ መጣና ኢየሱስ ይወድሃል አለኝ። አዎ ይወደኛል። አንተን ይጠላሃል አልኩት። አለኝ አዎ ይጠላሃል። እኔ የአላህ ነብይ ነኝ ስላልኩት ይወደኛል። አንተ ግን ከነብይነት አልፈ ጌታ ነው የአምላክ ልጅ ነው ስላልከው ይጠላሃል። ያለ ቦታው ሐቁን ገፈዋል። በኢየሱስ ስም ብሎኝ ሄደ። አላህ በብቸኝነት መገዛት የትም። ስለዚህ እንዲህ መንገድ ላይ ሲልህ አዎ በቃ ግልጽ ምን አዎ የአላህ ነብይን ይወደናል ያከብረናል። ወላሂ ይወደናል። ሙእሚኖች በየትኛውም ቦታ ወንድማማቾች ናቸው። የቁርአን አዋጅ ነው። ኢነመል ሙእሚኑነ ኢኽዋ ወንድማማቾች ናቸው። ይመጣል ዒሳ ኢየሱስ ይመጣል። አዎ ይመጣል። እዚህ ምድር ላይ የአላህን ብቸኛ ተመላኪነት አረጋግጦ አጽድቆ ይሞታል። ሰው ነውና ከዛስ ሙስሊሞች ይሰግዱበታል፣ ይቀበራል። ይሄ ነው መጨረሻው። ስለዚህ ትክክለኛ ህይወት ለመኖር የመጀመሪያው የአላህ ባሪያ መሆን፣ የሱ ባሪያ ሆኖ መልካም ቦታ ላይ መገኘት። ዛሬ ሰው መልካም ስራ ይሰራል። ህንድ ላይ እያያችሁ ነው። ሰሞኑ አዘን ላይ ነበሩ። በምን የሚያመልኳት ላም ሞተች። ወላሂ የሚያመልኳት ላም ሞተ። ሀዘን ላይ ተቀመጡ። ሰው ይሄን ያህል በልሁም አضل አለ አላህ። ኧረ እንደውም ከእንስሳ የባሱ ናቸው አለ። ራሱ የሚቆጣጠረው ልክ ሙሽሪኮቹ እንዴት አጀዐለ الآلهة إلها واحدا አማልክቶቻችን አንድ አደረጋቸው። ኢነ هذا لشيء عجاب። ይሄ በጣም የሚያስደንቅ ነገር ነው። እንደ እስራስ የቀረጿቸውን ጣዖታት ይሰጣሉ፣ ይነሳሉ፣ ይጠብቃሉ ብሎ እንደፈለጉ የሚቆጣጠሩትን አካል ሲያመልኩ ያልተገረሙት ነብዩ ሰለላሁ ዐለይሂ ወሰለም አንድ አላህን የፈጠራችሁን ያስገኛችሁን ውለታ የዋለላችሁን ተገዙ ሲባሉ ግን አማልክታችንን አንድ አደረገዋል። አላህን በብቸኝነት መገዛትና ሁሉ ጊዜ መልካም ዋል